የናይል ዕንቁና የሮማ ቀለበት። ከታላቁ እስክንድር ሞት በኋላ ግብፅን ይገዙ የነበሩት የግሪክ ነገሥታት የበጥለሜዎስ ዘሮች በቤተ መንግሥት ሴራ ተጠምደው ነበር። በወቅቱ ዘመን ከክርስቶስ ልደት በፊት 50 ዓመታት ገደማ ሲሆን በግብፅ ዙፋን ላይ አንዲት እንግዳና ብልህ ሴት ተቀመጠች። እርሷም ክሊዮፓትራ ነበረች። እዚህ ላይ ነው እንግዲህ የታሪካችን የመጀመሪያው ትልቅ ትምህርት የሚጀምረው። ክሊዮፓትራ ነገሮችን ለይቶ ማየት ብቻ ሳይሆን የነገሮችን ትስስር የመረዳት ልዩ ተሰጥኦ ነበራት። አብዛኞቹ የግብፅ ባለስልጣናት የሚያስቡት ስለ ግብፅ ቤተ መንግስት ብቻ ነበር። ክሊዮፓትራ ግን ግብፅ ብቻዋን እንደማትቆም ገባት። በዚያ ዘመን የሮማ መንግስት በዓለም ላይ በጉልበት እየገነነ የመጣ ትልቅ ኃይል ነበረ። ክሊዮፓትራ ግብፅን በሰላም ለመግዛት ከፈለገች በግብፅና በሮማ መካከል ያለውን ሰፊ ግንኙነት ማስተካከል እንዳለባት አሰበች። ፈረንሳዊው ሊቅ ፓስካል የክሊዮፓትራ አፍንጫ አጭር ቢሆን ኖሮ የዓለም ፊት ሁሉ ይለወጥ ነበር እንዳለው እሷ ውበቷን በ20 ቋንቋ የመናገር ችሎታዋንና የሚጣፍጥ አንደበቷን እንደ ስልታዊ መሳሪያ ተጠቀመችበት። በወቅቱ የሮማው የጦር መሪ ዩልዮስ ቄሳር ግብፅን በበላይነት ይቆጣጠር ነበር። የክሊዮፓትራ ተቀናቃኝ የነበረው ወንድሟና ሹማምንቱ ቄሳርን በጠላትነት ወይም በሩቅ ሆነው ለማየት ሲሞክሩ፣ ክሊዮፓትራ ግን ከዋናው የኃይል ምንጭ ጋር በቀጥታ በመገናኘት በስውር ወደ ቄሳር ዘንድ ሄደች። ቄሳር በውበቷና በብልህ ንግግሯ ተሸንፎ ፍቅረኛዋ ሆነ። በዚህም የሮማን ትልቅ ኃይል ለራሷ ጥቅም አሰለፈችው። ወንድሟ ተሸንፎ ሲሞት እሷም ሙሉ የግብፅ ንግሥት ሆነች። እዚህ ጋር ነው እንግዲህ አንዱ ድርጊት ሌላውን እንዴት እንደሚወልድ ወይም ተከታታይ ውጤት እንደሚያመጣ የምናየው። ክሊዮፓትራ ከቄሳር ጋር ያላትን ግንኙነት አጥብቃ ቄሳሪዮን የተባለ ልጅ ወለደች። ዓላማዋ የግብፅንና የሮማን ኃይል በአንድ ላይ አጣምሮ የሚገዛ አዲስ ስርወ መንግስት መፍጠር ነበረ። ቄሳርም የሮማ ንጉሠ ነገሥት እንዲባል ትገፋፋው ጀመር። ነገር ግን ይህ ድርጊት በሮማ ከተማ ውስጥ ሌላ ያልታሰበ አደጋ ፈጠረ። ቄሳር ወደ ንጉሥነት እያመራ መሆኑን ሲረዱ የሮማ መኳንንት ፉኛ ደነገጡ። ክሊዮፓትራ በግብፅ ዙፋን ላይ ሆና የገፋችው የፍቅርና የስልጣን ዳንኪራ በሮማ ከተማ ውስጥ የሴራ መረብ ፈጠረ። በመጨረሻም ብሩተስና ጓደኞቹ ቄሳርን በጩቤ ወቅተው ገደሉት። የክሊዮፓትራ ዕቅድ ለጊዜው ተሰናከለ። ነገር ግን የሥርዓት አስተሳሰብ ሌላው ሕግ ሁኔታዎች ሲቀየሩ በፍጥነት ራስን መለወጥና ማላመድ። ክሊዮፓትራ ቄሳር ሲሞት አልተከነከነች። ወደ እስክንድሪያ ተመልሳ ቀጣዩን የሮማን መሪ መጠባበቅ ጀመረች። የሮማ ግዛት ለሁለት ተከፍሎ ምስራቁን ማርክ አንቶኒ ወይም የቀድሞ የቄሳር የጦር አለቃ መግዛት ጀምሮ ነበር። ክሊዮፓትራ ልክ እንደ ቀድሞ ሁሉ አንቶኒ የዚያ ግዙፍ ሥርዓት አካል መሆኑን አወቀች። እርሱንም በመርቧ ለማስገባት ወሰነች። በወርቅ ባጌጠች መርከብ ተጉዛ ተርሴስ ወደብ ላይ አገኘችው። አንቶኒም ልክ እንደ ቄሳር በፍቅሯ ወደቀ። እሷ ግን ፍቅሩን ለፖለቲካዊ ሚዛን መጠበቂያነት ተጠቀመችበት። የዙፋን ባላንጣዋን እህቷን በአንቶኒ እጅ አስገደለች። ከዚያም አንቶኒ የሮማ ሚስቱን ፈቶ እሷን እንዲያገባና አብረው ዓለምን እንዲገዙ አደረገች። ታሪኩ የሚያበቃው የሥርዓቱ ሚዛን በመዛባቱና ነገሮች በሙሉ በመናጋታቸው ነው። አንቶኒ
ሮማዊ መሪ መሆኑን ዘንግቶ ለግብፃዊቱ ንግሥት መገዛቱ በሮማ በኩል የነበረውን ስሜታዊ ፖለቲካዊ ሚዛን አናጋው። የሮማውያን ቁጣ ገንፍሎ ወጣ። አንቶኒ አገሩን ክዶ ሮማን ለግብፅ ሊያስገዛ ነው የሚል ወሬ ተሰራጨ። በምዕራቡ የሮማ ግዛት የነበረው አውግስጦስ ቄሳር ይህንን አጋጣሚ ተጠቅሞ በአንቶኒና በክሊዮፓትራ ላይ ጦርነት አወጀ። በአክቲዩም በተደረገው የባህር ላይ ጦርነት የአንቶኒና የክሊዮፓትራ ጦር ተሸነፈ። ሁለቱም ወደ እስክንድሪያ ሸሹ። በመጨረሻም የሚሸሹበትና የሚደበቁበት ቀዳዳ ሲጠፋ መላው የኃይል ስርዓት በላያቸው ላይ ተደረመሰ። ማርክ አንቶኒ ራሱን በጩቤ ወቅቶ በክሊዮፓትራ እቅፍ ውስጥ ሕይወቱ አለፈች። ክሊዮፓትራም በአሸናፊው አውግስጦስ እጅ ወድቃ በምርኮኝነት ወደ ሮማ ላለመሄድ መርዝ ባለው እባብ ክንዷን አስነክሳ በ39 ዓመቷ ሕይወቷን አጠፋች። ክሊዮፓትራ የግብፅን ሰላም ለማግኘት የሮማን ፖለቲካ መጠቀም እንዳለባት መረዳቷ ነገሮችን ከትልቅ ስርዓት አንጻር ማየቷን ያሳያል። በግብፅ ቤተ መንግስት የተጠነሰሰው የፍቅር ግንኙነት በሮማ ከተማ የቄሳርን መገደል ማስከተሉ ደግሞ አንዱን ስነካ ሌላው የግድ እንደሚነካካና ተከታታይ ውጤት እንደሚያስገኝ ያሳየናል። ማርክ አንቶኒ በሮማ አገሩና በግብፅ ፍቅሩ መካከል ያለውን ሚዛን መጠበቅ ባለመቻሉ መላው ስርዓት ተናግቶ ለሞታቸው ምክንያት ሆኗል። በህይወታችንም ሆነ በስራችን የምናደርገው እያንዳንዱ ትንሽ ውሳኔ እኛ ካለንበት ጠባብ ክበብ አልፎ በሌላው ትልቅ ስርዓት ላይ ለውጥ እንደሚያመጣ ያስተምረናል። የግሪክ ፈላስፋው ኤፒኩረስ የሰው ልጅ የሚኖረው ለደስታ ነው እያለ ያቀነቅናል። ለማርክ አንቶኒ ከክሊዮፓትራ መለየት ሐዘንን የሚያስከትል ስለሆነ ገና ለገና ታሪኬን አይመጥንም ተብሎ በደስታ ፋንታ እንዴት የሐዘን መንገድ መከተል ይቻላል የሚል ጥያቄ በማርክ አንቶኒ አእምሮ ውስጥ ነበር። አንቶኒ ለወደፊት ስሜ አይበጅም የሚለውን ስጋት ችላ ብሎ የልቡን ደስታ መከተሉ በአጭር ጊዜ እይታ ለራሱ ሰላም ሰጥቶት ሊሆን ይችላል። ነገር ግን ለረጅም ጊዜ እይታና ለአጠቃላዩ ስርዓት ውድቀትን ይዞ መጣ። ይህ ሽንፈት በመጨረሻ ሁለቱንም ወደ ሞት ከመራቸውም በላይ የግብፅን የነጻነት ታሪክ አብቅቶለት በሮማ የብረት ቀንበር ስር እንድትወድቅ አደረጋት። የአንድ አካል የግል ደስታ ወይም የአጭር ጊዜ ስኬት ከሰፊው ስርዓት ጋር ካልተጣጣመ የስርዓት መናጋት ወይም መፈራረስ ማስከተሉ አይቀሬ ነው።